እናንተ መዞር ያለባችሁ የሀብታም ሰፈር መሆን ያለባችሁ ሰው ሀብታም ሰው ጋር ብቻ ምንም ደሃ ሰው ጋር እንዳትደርሱ። አሁን ዴቲንግ አፕም ራሱ ስትከፍቱ ዝም ብላችሁ ቤታችሁ ቁጭ ብላችሁ ዴቲንግ አፕ እንዳትከፍቱ። የሀብታም ሰፈር ሄዳችሁ ሎኬሽኑን ማድረግ ያለባችሁ የሀብታም እና በቃ እንደሱ ነው እንጂ ምንም አይነት ደሃ ሰውን ኢንተርቴን እንዳታደርጉ። ቦሌ ሄዱ፣ ቦሌ ሄዳችሁ ዴቲንግ አፕ ስሩ፣ ቦሌ ሄዳችሁ ቁጭ በሉ። ያው ቦሌ ነው አይደል ሀብታም ይኖር። እኔ አላውቅም ኢትዮጵያን፣ እናንተ ነው የምታውቁት። ሀብታም ያለውን ቦታ ብቻ እየመረጣችሁ 5 ስታር ሆቴል የሄዳችሁ እዛ አካባቢ ቢሆን ወይ ውስጥ አያስገቧችሁም። ቢዝነስ ከሌላችሁ እኔ አላውቅም፣ አይ ዶንት ኖ ሃው ወርክስ። ግን እዛ አካባቢ ሆኖ እዛ አካባቢ ሄንግ አውት አድርጉ። ላቢ ውስጥ መግባት የምችሉ ከሆነ ውስጥ ገብታችሁ ቁጭ በሉ። ላፕታፓችሁን አውጥታችሁ ልክ እንደሚሰራ ሰው የሆነ ነገር ስሩ። እዛ አካባቢ ያሉ ካፌ ምናምን ዝም ብላችሁ ቁጭ ብላችሁ የሆነ ትንሽ ነገር ገዝታችሁ ቢሆን ልክ እንደሚሰራ ሰው ላፕታፓችሁን አውጥታችሁ ምናምን በደንብ ዘንጣችሁ አምራችሁ ሀብታም ሰፈር ብዙ ቢዝነስ ያለ ሜቢ ቢዝነስ ሚቲንግ አለ። የሆነ ፈልጉ። ቢዝነስ ሚቲንግ የት ነው ያለው? ምን ሰሚናር አለ? ምን አለ? እነዚህ ሀብታሞች ቢዝነስ ሰዎች የሚኖሩበት ቦታ እና ሄዳችሁ ዳም አክት አድርጉ። ዳም በቃ ምንም የማያውቅ ሰው አክት አድርጉ። ወንዶች የሚወዱት እንደም ለሴት ኤክስፕሌን ማድረግ ማስረዳት። ብዙ ነገር ያስረዳቸዋል፣ ብዙ ነገር ያስተምራቸዋል። እነሱም ደስ ነው የሚላቸው እና በዛም በቃ ብዙ ሀብታም ወንድንም ትተዋወቃላችሁ። ላግዠሪ መኪና የሚሸጥ ቦታም ካርሾ ነገርም ኢትዮጵያ ካለ ሀብታሞች እንደሱ ነገር አላቸው። ሀብታሞች መኪና ያላቸው ምናምን መገናኘት ይወዳሉ። ካርሾ ኢትዮጵያ ጉግል አድርጉት፣ ፈልጉት። ሀብታሞች መገናኘት ይወዳሉ። መኪናቸውን እርስ በርስ ማስተያየት ይወዳሉ። መኪና በጣም ይወዳሉ። እናንተም እዛ እየሄዳችሁ በቃ ዳም አክት አድርጉ። ወንዶቹ በጣም ነው የሚወዱት ለሴት መናገር። መኪና እንደዚህ ነው፣ መኪና እንደዚህ ነው፣ ይሄ እንደዚህ ነው። ብዙ ነገር ያስረዷቸዋል። እነሱም ደስ ነው የሚሏቸው እና እናንተ ደግሞ ስራችሁ በቃ የሚሉትን ነገር ሁሉ ማዳመጥ። በቃ ምን ቸገራችሁ? ግን በቃ surround yourself with rich people። ከድሃ ሰው ጋር ትዙሩ። ሁል ጊዜ የሚጠጣ ሰው፣ ድራግ የሚያደርግ ሰው ምናምን አይነት ሰው ጋር የሆነ ሰው ከዞረ እንደነሱ ነው የሚሆነው። ድሃ ሰው ጋር የሚዞር ሰው ነው የሚሆነው እንደነሱ ነው፣ ድሃ ነው የሚሆነው። ቢዝነስ የሚሰሩ ሀብታም ሰው ጋር የሚዞር ሰው ደግሞ የሚሆነው ብዙ ጊዜ ምንድነው እሱም ሀብታም ነው የሚሆነው። ምንም ባይኖረውም እንኳን አሁን እዚህ ሀገር ራሱ አንዳንድ ሰዎች ትልቅ ደረጃ የሚደርሱት እንዴት ነው? በሀብታም ጋር ብቻ ነው መሆን የሚፈልጉት። ከሀብታም ጋር ጉንኝት ይፈልጋሉ። ከዛ ብዙ ነገር ይለምዳሉ ከነዚህ ሰዎች። ሜቢ ኦፖርቹኒቲ ያገኛሉ። ግን በቃ you have to surround yourself, you know, if you're not trying አታገኙትም አይደል? አሁን አሳ ለመያዝ የሆነ ሰውዬ ወጥቶ ከሞከረ ወይ አንድ አሳ ይዞ ይሄዳል፣ ወይ ምንም ሳይዝም ሊሄድ ይችላል። ግን ወይ አንድ ያገኛል ወይ 10 ያገኛል። ግን ያልሞከረ ሰውዬ ምንም አያገኝም። እናንተ መሞከር አለባችሁ። you have to try። 100 ጊዜ ሞክሩ፣ ወይ አንድ ሀብታም ታገኛላችሁ። ምን ቸገራችሁ? ሀብታም ማግኘት ከባድ ነው፣ አይ ነው። ግን በቃ you have to play them። በቃ ጌም ተጫወቱ ሁሉ ጊዜ። አሁን ምንድነው የምታደርጉት? ለብቻችሁም እየበላችሁ ከሆነ ምናምን ወይ ከጓደኛችሁ ጋር ሌላ ሴትን ብትሆን እየበላችሁም ቢሆን ተራ በተራ ፎቶ ተነሱ። ቴብሉ ላይ ለብቻችሁ ቁጭ ብላችሁ ብዙ ምግብ እንዳለ ምናምን በቃ ፎቶን ታነሱታላችሁ። ሌላ ሴት ላይ የለም አይደል? ከዛ እሱን ፎቶ ለሌላ ወንድ ትልካላችሁ። የሆነ ወንድ እናንተን ማናገር ከፈለገ ምናምን ትልኩትለታላችሁ። እኔ የማናግረው ወንድ እኮ በሉት ምግብ ራሱ እንደዚህ በቃ ብር ይልክልኛል። ሂጂና ለብቻሽን ብሎ ብር ይልክልኛል። ለራይድ ብር ይልክልኛል። አሁን አንዳንድ ወንዶች እንደሱ ስትሏቸው አረ ሂጂ ከዚህ ብሎ ትቶ ይሄዳል አይደል? ሌላ ወንዶች ደግሞ ሞኝ ስለሆኑ they're gonna get into competition ውስጥ ይገባሉ። አሁን እሱ እንደዚህ ይገዛልሻል፣ እንደዚህ ያደርግልሻል፣ እኔ ደግሞ ሞር ማድረግ እችልልሻለሁ ብሎ ቆይ ከሱ እሷን ሰርቃታለሁ ብሎ like competition ውስጥ ይገባሉ። በቃ እንደዚህ ያደርጋችሁ ተጫውቱባቸው፣ ብራቸውን አውጡባቸው። ከዛ ከጓደኛችሁ ጋርም እየበላችሁ ሆነ እንዳልኳችሁ ተራ በተራ። ከዛ እሷም ደግሞ ቁጭ ብላ ፎቶ ታነሳለች። ሌላ ሰው ተነስ። የኔ አማርኛ በቃ ተውት።
ግን በቃ ጀስት ፕሌይ them። ብዙ አይነት ጌም ፍጠሩ። እናንተ መፍጠር ትችላላችሁ ቁጭ ብላችሁ። እስቲ ምን you just have to think